በደንብ ጠብቁት። አንድ ቁጥር ደስ ብሎኛል። ደስታችን ነው። እዚህ ጋር ያላችሁ ደግሞ ሁላችሁም ደግሞ የቦቼን 1 ሚሊዮን ለማክበር ስለመጣችሁ በጣም ደስ ብሎናል። ቦቼና ግምጄን ማየት ሁላችንም ሱሱን ነበር። እኛም ጌማችን አቁመን የምር ኪዳነ ምሕረት ነው የምላችሁ ጌማችን አቁመን እነሱን ነበረ የምናየው። ከጌም ወጥቼ እነሱን ነበር የሚሆና ኪዳነ ምሕረት ሚውት አድርግልኝ። ቦቼ ሚውት አድርግልኝ። ቦቼ ኪዳነ ምሕረት ወዳጅ ነው። ግምጄ ኪዳነ ምሕረት ወዳጅ ነው። ይሁንም ዛሬ ኪዳነ ምሕረትን ይዤ ከፊታችሁ መጥቻለሁ። እመቤቴን ነው የምላችሁ። እንደ ድሮ ታርቃችሁ እኛም ጌማችን አቁመን እናንተን ማየት እንፈልጋለን ነው እና እመቤቴን ነው የምላችሁ። ኪዳነ ምሕረትን ይዤ እምቢ እንደማትሉኝና እንደማታሳፍሩኝ በጣም እርግጠኛ ነኝ። ሰው አሁን ሁለታችሁም ቪዲዮ አብሩና ሁለታችሁም አንሚውት አድርጋችሁ ይቅርታ ምናምን ተባባልና እንደ ድሮ እንድትሆን እፈልጋለሁ። በጣም ብዙ ቪዲዮ ላይ ሜንሽን ያደርጉናል እኔን፣ አሹን፣ ያሬድን፣ ጋዶን ምናምንና ዛሬ አጋጣሚ ነው እዚህ ተሰባስበናል። ሰው ሁላችሁም አግዘኝ። ሙክታር በየቪዲዮ ሜንሽን ተደርገናል። እኔም የመጣሁበት ዋና ዓላማው እዚህ ጋር 1 ሚሊዮን ለማክበር ጭምር ሳይሆን ዋና ዓላማዬ ግምጃንና ቦቼን ለማሳረቅ ወይም ደግሞ ይቅር ለማባባል ነው። ባይዘዌ በዚህ አጋጣሚ ሰው እንዲህ ነው ብሎ ያቀያይማል። ግን አሁን ላይ የሚያጠላ እንጂ የሚያስታርቅ የለም። እሱን ወደፊት ታዩታላችሁ። አሁንም እያያችሁት ስለሆነ ማለት ነው ቪዲዮ። ስለዚህ ሁላችሁም ነገር ከማባባስ ይልቅ ወይም ከማጋጋል ይልቅ እናስታርቃችሁን ባይነኝ። ሲጀምር እናንተ ሰው ራሱ አያስፈልጋችሁም ነበረ። እንደዛ ነው የማስበው። ስለዚህ ታረቁ። በመታረቃችሁ ደግሞ አሁን ደስ ሊለን ይችላል። እናስታርቃችሁ ነው። እሺ ጥቤ ግምጃዬም ሀሳብ ካላት አያስፈልግም። በእርግጥ ግን ሀሳብ ካላት እሷንም ጠይቋት እስኪ። አረ ምንም ማሰብ ያስፈልጉ መታረቅ አለባቸው። ይታረቃሉ። ዛሬ ፊክስ ተደርጎ ፏ ነው የድሮ ግምጃዬና ቦቼን ማየት አለ። ሲጀመር ቤሽን ስላላደረጉን ሳይሆን ሁሌ ቀስት ያለ ወላሂ ላዚም አብሮ ሁሌን በዚህ ጉዳይ እናወራበታለን። በተገናኘን ሰዓት ከተገናኘን ሰዓት ጀምሮ ግን በፕሮግራም እናደርገዋለን። ችግር የለም ምናምን እየተባባልን ስለሆነ እንጂ ማለት ነው። ያን ያክል ደግሞ የከፋ እንደማይሄዱ ደግሞ ያው ያስታውቃሉ እኮ። ኧረ ጎበዝ ተፋጠጥን። አረ ግምጄ እና ቦቼ የሆነ ነገር በሉ። እኛን ማታስጨንቁን ያለው ያው ከግምጄ ጋር አሁን ተደዋውለን አውርተን ነበርና በቃ ሁሉም ነገር ፊክስ ነው። እዚህ ጋር የምትሉትን ነገር በሉ እና ቆንጆ ጊዜ ይኖረናል። ይችን ሰዓት እናጣጥማታለን ማለት ነው። የምትሉ ነገር ካለ በሉ እንሰማለን። ራሴን ትልቁ አድርገና ኦኬ። ብታስቀይማትም ባታስቀይማትም አላቅም። አውቄም ካስቀይምሽ ይቅርታ በቃ። አንዳንዴ ሰው ምንና ታናቅ ሰው እናስቀይማለን፣ አውቀንም እናስቀይማለን። ሰው በእርግጥ እኔ አስቀይሜት ሊሆን የሚችለው በእሱ የተቀየሙት ነገር ስለሌለ ይቅርታ በቃ። ያስቀየምኩሽ ነገር ካለ በጣም ይቅርታ። ምን አለ መሰለህ ሙክታር፣ ቀስቴ ምናምን ይኸውላችሁ እዚህ ያላችሁት እንዳለ ማለት ነው። አንዳንዴ ሰው ሁሉም ነገር ሚዲያ ላይ አይወራም እና ኮሜንታተሮች፣ በተለይ ኮሜንታተሮች፣ ሞዴሬተሮች በቃ በማይገባችሁ ነገር አትግቡ። የሚዋደድ ሰው መጣላቱ መቀያየሙ አይቀርም። እኔ ሞር በጣም እየደበረኝ የነበረው ነገር ኮሜንታተሮች የምታደርጉት ነገር እግዚአብሔር ምስክሬን የምር ነገርን በቃ ትቶ ማለፍ ይሻላል ብዬ ነው ብዙ ሰው ብሎክ ያላደረኩት። በተለይ ደግሞ እኔ ጋር እየመጣችሁ የምታሽቃብጡ ኮሜንታተሮች አይቻለሁ ሁላ። የሆነ ምንድን ነው አካውንቱን ሪፖርት አድርገን እናዘጋበት ምናምን የሆነ ምንድን ነው ቦቼዋ አሁን ኮሜንታተሩን ተዋቸውና ሀሳባችን ስለ ኮሜንታተሮች ቆይ ቀስቴ ረፋ ተነጋግረን መፍታት ስላለብን አንድ ነገር ልንገራችሁ። እናንተ ከምታስቡላት በላይ እኔ ያስብላታለሁ። ለእሷም ደግሞ እናንተ በነገራችን ላይ እዚህ ጋር ለመወደድ እንጂ እያንዳንዳችሁ ኮሜንታተሮች አውቃችኋለሁ የማሽቃበት ስራ ነው የምትሰሩት እንጂ ምንም የተለየ ቁም ነገር ኖሯችሁ አይደለም። አንድ ነገር ስነግራችሁ ማለት ነው። እሷ ከምታስብልኝ በላይ ልታስቡልኝ አትችሉም። እኔም ደግሞ ለእሷ ከማስብለት በላይ ልታስቡ አትችሉም። እየገባችሁ ወሬያችሁን ተውት። ካርድ ገብታችሁ እንትን የምትሉት ሰውን ለማቀሳሰር ምናምን ሳይሆን እረፍ ያሬድ እና አቁሙት። እና ግምጄ ማርያምን ይቅርታ እኔ አስቀይምሻለሁ ምናምን ነገር ብዬ አይደለም። ያው በመሀል እየተነጋገረ ነው የተጣላ ነው። ስላስደበርኩሽ በጣም ይቅርታ።
በቃ ይቅርታ አድርጊልኝ እኮ በተጣሉ ባትጣሉ ምናልባት ሳታቂም አውቃችሁም ሰው ልናስቀይማለን አውቀንም ሳናቅም ማለት ነው። እና በቃ ይቅር ለእግዚአብሔር ትልቅ ነገር ነው። ይህም ብቻ ተባባሉና ሙክታር አይ እንደዛ ሰውን ማለት ነው። አውርቷል እሱ የተሰማሽን ስሜት አንቺም አውሬና ከዛ ፍቱት፣ ተነጋገሩበት። አውሬ የተሰማሽ ስሜት ካለ ምናምን ማውራት የምትፈልጊ ነገር ካለ አውሪ እና መናገር የምትፈልጊው ሀሳብ ካለሽ ምናምን ይሄ ቢስተካከል ምናምን ነገር ካለ ብዙን አውርታችሁ ተነጋግራችሁ ብትፈቱት ቆንጆ ነው ብዬ አስባለሁ። ሁላችሁ የሚታርጉና ታውራ ግን ይሄ ከእሱና ከኔ የሚወጣ ነገር አይደለም፣ እንደዚህ የሚዳረስ ነገር አይደለም። እኔ ስህተት አልሰራሁም አይባልም፣ አልሰራሁም አትበልም አንተ ማለት ነው። አለባበሽ ማለፍ እችላለሁ፣ ግን በመጀመሪያም በመጨረሻም አላችሁ፣ ሙክታርም ቀስቴም አላችሁ። ከመጀመሪያ እስከ መጨረሻ ድረስ ቀስቴ ከጎኔ ነበረ የትኛውም ታይም። ስለዚህ ፖሎ አንስተህ ወጥተሃል። መውጣት ደግሞ አልተናገርኩም፣ አላስቀየምኩም፣ የተናገርኩን ነገር የለኝም፣ የማውቀው ነገር የለኝም፣ ምንም ነገር አልተናገርኩም። ሰው ፎሎ አንስቶ ሲወጣ ደንግጬ ነበር በሰዓቱ። ሰው ከዛ ጀምሮ ሰው ከራቀኝ እኔ ስለምን የማርቅበት ምን ምክንያት አለ ብዬ ራሴን እንትን አልኩኝ ማለት ራሴን አገለልኩኝ ማለት ነው እንጂ ያስቀየመኝ የተናገረኝ ነገር የለም፣ የተጣላንበት ነገር የለም፣ ምንም ነገር አልባራንም። በቃ ይሄ ነው ያለው ነገር እና ችግር የለውም። ይቅርታ አለ አይደለ? ይቅርታ ካለ አይቲ የተናገረኝ ነገር ስለሌለ ችግር የለውም ነው። ይሄን ነው የምለው ሙክታር። በቃ እኔ ከእናንተ ባላቅም ግን ያው ቀስቴ የግል ጉዳያቸው ፕራይቬሲ ሊሆን ይችላል። ዛሬ እንደዚህ ካወሩ በውስጥ ደግሞ የበለጠ ደግሞ ተነጋግሮ ይፈቱታል ብዬ አስባለሁ አይደል? ልክ ነኝ። ፕራይቬሲ የሆነ ነገር ሊኖራችሁ ይችላል ምናምን ይሄ በፎሎ ጉዳይ ምናምን የምትይው ነገር ከአንቺ አልፎ ተርፎ እኔ ጋርም ጠልተንበታል። እሱ ላይ እሱ ጋር ያውቃል ይሄንን። ቀስቴም ነበረ በዚህ ጉዳይ ይሄን ነው ማለት ስለማልፈልግ እንጂ ማለት ነው። እና ችግር የለውም በቃ የሰው ልጅ ሆኖ ደግሞ የሚዋደድ ሰው በትንሽ በትልቁ ይቀያይማል፣ ይኮራረፋል። በቃ ይሄ በሚዋደድ ሰው በመሀል የሚታይ ነገር ስለሆነ ማለት ነው። ችግሮችን መፍታት አልፎ መተው ወይም ደግሞ ንቆ መተው መልመድ አለባችሁ ለሌላ ጊዜያችሁም ቢሆን። ዛሬ ተፈቷል ጉዳዩ። በቃ ፈታ እንበል አሁን። በቃ እንደዛ ነው የማስበው። ሌላ ነገር ካለ ደግሞ ቦቼ ሄድበት። ይሄኔ እንኳ ብዙም ባላውቅም ኧረ ምንም የለም፣ በውስጥ እናወራበታለን። ሁሉም ነገር እኮ አደባባይ ላይ ይወራል። ሚስጥራችሁን እንትን እንዳትወዝ ብዬ ነው። እውነት ነው፣ እውነት ነው። ተታርቀዋል። ወደ ሰላም ቤታችን እንሄዳለን ማለት ነው። ኬካችንን እንጎርሳለን። ጊዜ እንደተነገረሽ 100,000 እንዳከበራችሁ እግዚአብሔር ያክብራችሁ። አሁን ቆንጆ ሙዚቃ ከትሉልና ሁላችንም ፈታ እንበል። ናፍቆናል መጨፈር መደነስ። ስንት ጊዜ ሆነን እግዚአብሔር። አራንዲ ላውራ የኔ ወዶች ግባቦሻ በጣም ደስ ብሎኛል። እሺ ወዳችኋለሁ። አሁን ኬካቸውን ቁረሱ። በቃ በጣም አላወራችም። በካርቶን የሚቆረሰው አሉ፣ ይዘጋል አሉ። ትንሽ ተፋርላችሁ ሌላ ካርቶን ከፍ ይበል። አንተ ቁም ተነስ። ኧረ ዝም በል። አንድ ሚሊዮን ይሄ መታረቃችሁ ወደዚህ የመታረቃችሁ አይደለም። ሰው የመታረቃችሁ ነው። ማነው? 1 ሚሊዮን ሌብር ስንት ነው? ግምጃ ምን ነው? ፈታ በይ እንጂ ቪዲዮ እንዝጋ መሰለኛል። አረ ነቃ በሉ ሁላችሁም። አብሮ ያላበራችሁ አፍራ ምንድን ነው? ነቃ ደንገጥ በሉ እማ ፈገግ የኔ ቆንጆ። አንተ ምን ቤት ነህ እንዴ? ማርያምን እምቢ ብሎኝ ነው። ወንድሙ ጠበቃ ነኝ። በቃ እንደዛ ከሆነ ሄድበት። ላይኖሩ ይችላል። እና የግምጃ ጥቃ እንጂ ነበረ ገብርኤል አስቴ ተሳሳትኩኛ። ከአሁን አንዴ ሳማት የሚባለው በገብርኤል ብቻ። ሁላችሁንም ወዳችኋለሁ። በቃ እና
ሁላችሁም ወደ ሌሎቹ መሄድ ትችላላችሁ። ቢያንስ በሙዚቃ ሸኘን እንጂ ሰውዬ፣ ቢያንስ በሙዚቃ ሸኘን። አሁን ጌም ተጫዎች አላቅም። የፈጠነ አፈጣጥ ነው እና ልውጣ እንጂ ሰውዬ፣ አንድ ሙዚቃ ጋብዘንና ሄደን እንገዳ። ማን ነው እንጫወት? አንተ ሰውዬ፣ እኔ ምን መገዳደል ነው የምታወራው? ጌም ጨዋት ሃይማኖተኞች ነን። ውጡና ወደ ጌማችሁ ሂዱ። ሙዚቃ ጋብዘን ሰው እናክብረው። ሙዚቃ ይከፈትልን፣ እንጨፍር። ወይ በቃ ግንጃ ትክፈታ ራሱ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ዳይ ወደ ጌማችሁ ሚዩት ነሽ እንጂ ቆይ እንጂ ሰውዬ ሂድበት እንጂ በቃ ጨፍረን እንጂ አንድ ሙዚቃ ከዛ እንወጣለን። ቀጥ ብለን ያቺን ትግረኛ እርግድን እንጨፍርበት። የሶስት መላጣ ልጅ አንድ ሙዚቃ አንቺ ልጅ ላይ መሳደብ ጥሩ አይደለም፣ ያሳስባል። በአፊ ሰው ውጭ ሀገር ነው ያለች ሰውዬ፣ ውጭ ሀገር ነው ያለች። ውጭ ሀገር ብትሆን አንጠልጥሎ ነው የሚያመጣት። ምን ሆነስ ሙክታር ያቺ ዘፈን ሊሄድባት ሄድባት፣ ያቺን ዘፈን ትግረኛዋን እያልኩ መርቲ ግን ትነሻለሽ። መቀርቲ ያው ለማን ነው ያው ሙክታር ሂድበት። ገና 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 ካፈለማ ሄዳ 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 ባለተሻገራ ሰላም ይዘላል እማም ገደማ ገና 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 ሜምበር እያደስን ኧረ ተነሱና ጨፍሩ እንጂ እንደ እናንተም ደስታ እኮ ነው። ተነሱ እስኪ። ኧረ ግምጄ ተነሽ ምንድን ነው? በቃ በጣም ወዳችኋለሁ። ያው ሙዚቃው ደርሷል እኮ ሙክታር
አልደረሰም? ደርሷል። እሱማ ስማ እየፈታ አንድ ደግሞ ያችኛ የተረጋት መልውጣኔ የትኛው ይቷል? ሰውዬ ወደ ስራ ለምን አትወጣም? እሺ በቃ ሂጃለሁ። አይዋ እስቲላ አመሰግናለሁ። ግምጃ ዋሪ የሚያጠፋው ጥፋት ካለ በዚህ አጋጣሚ ይቅርታ። እሺ እህቴ። ኧረ አያስፈልግም፣ ችግር የለውም። አላጠፋም። አመሰግናለሁ ስላልሽ። አይ ታረቋል። አጥፍቻለሁ አንኮ ታረቁ። አዎ ሁለታችሁም ታረቁ። ችግር የለም። እዚህ ቦታ ላይ እንደዚህ ነው ስለማለት በውስጥ ወረዳ ለእግዚአብሔር ተባባልኩ። በቃ ተው በሲክስ እንላኩ። በቃ እሺ በቃ በቃ እሺ ወይ ቦቼ 2 ሚሊዮን በቅርቡ። እሺ ወይ